አሁን አንዳንዱ ሰው ስለ ወራዊ ልማድ ሲነሳ ጸበል መጠጣት ይቻላል ብሎ አንዳንዶችማ መስቀል ሁሉ መሳል ይቻላል ብሎ የሚጠይቁ አሉ። ይገርሙኛል። ርኩሳን አይደላችሁም፣ ርኩሳት አይደላችሁም። እናንተ የወራዊ ልማድ ላይ ስለሆናችሁ መስቀል የማይነካችሁ የረከሳችሁ አይደላችሁ። አንዳንዶቹ መጽሐፍ ቅዱስ ራሱ መንካት ይቻላል፣ የጸሎት መጽሐፍ መንካት ይቻላል የሚሉ ሰዎች አሉ። አይከለከልም። የጸሎት መጽሐፍ መንካት አይከለከልም። መስቀል መሳለም አይከለከልም። መጽሐፍ ቅዱስ ማንበብ አይከለከልም። በቅዱሳት ስዕላት ፊት ቆሞ መጸለይ አይከለከልም። ጸበል መጠጣትም አይከለከልም። የቅዳሴ ጸበል ካልሆነ በስተቀር ጸበል መጠጣት አይከለከልም። ጸበል መጠመቅ ደግሞ እንደ ሁኔታው ማለት የጸበል መጠመቂያ ቦታ መጠመቅ አትችሉ። ሙሉ አካልን መጠመቅ አይቻልም። የጸበል መጠመቂያ ቦታ በደንብ መስማት አለባችሁ። የጸበል መጠመቂያ ቦታ ለምንድን ነው የሚከለከለው ቢባል ሌሎች የሚጠመቁበት ቦታ ነው። ደም አለ፣ ፈሳሽ አለ። ስለዚህ በዛ ጊዜ በመጠመቅ ጊዜ ፈሳሹን ይዞት ይወርዳል። ስለዚህ ቦታው ይሄን ግምት ውስጥ አስገቡ። የሚጠመቁ ሰዎች መጠመቂያው ቦታ። በዚህ ምክንያት ጸበል መጠመቅ ትከለከላላችሁ። ነገር ግን ጸበሉ እንዳይቋረጥ ጸበል እየተጠመቀች ወርሃዊ ልማድ ቢመጣባት ምን እንደሚደረግ ታውቃላችሁ? ካህኑ ጸበሉን በጀሪካን ይዞ ወይ በሃይላንድ ይዞ በሆነ ነገር ይዞ ከመጠመቂያው ቦታ ራቅ አድርጎ የሆነ ቦታ ራሷ ላይ ሊያፈስባት ይችላል። ርኩሳን አይደላችሁ። ጸበል መጠጣትም አትከለከሉም ከቅዳሴ ጸበል ውጪ። ይሄ እናንተ በየሰፈሩ የምትሰሩት ስርዓት አለ፣ ራሳችሁ ላይ የምትሰሩት ስርዓት አለ። የመንደር ሰው የሰፈር ሰው ተነስቶ አረ እንዴት እንዳታርግ አንቺ እንዴት ይሄ በብሉይ ኪዳን ቀርቷል።